ጭንቅላታችሁ ወይንም ፀጉራችሁ የሸተተ ካስቸገራችሁ ይህ ቪዲዮ ለእናንተ ነው። አይሸትም የምትሉ ከሆነ ደግሞ ያው የሚሸት የምታውቁት ሰው ካለ ያው ሼር በማድረግ ትተባበራላችሁ። ያው ለነገር አይደለም ጀስት እንዲጠቀሙበት በማለት ነው። ወደ ጉዳዩ ስንገባ ያው የጭንቅላት ወደ ፀጉር መሽተት ስሜሊ ስካልፕ ወይንም ስሜሊ ሄር ሲንድረም እንለዋለን። ግንባር ቀደም ወር አንድ የሆነ መንስኤ ባይኖረውም ግን ብዙ ነገሮች ተቀናጅተው ጭንቅላታችን ላይ ፀጉራችን ላይ ሽታ ሊያመጡ ይችላሉ። የመጀመሪያው ስናየው ሴበም ወይንም የወዝ መከማቸት ነው። ይህ ወዝ ሲከማች ከዚህ ጋር ተያይዞ ባክቴሪያዎች፣ ፈንገሶች የማደግ ነገር ይኖራቸዋል። ከዛ ውጭ ደግሞ አንዳንዴ የሆርሞን ኢምባላንስ ሲኖር፣ አንዳንዴም ደግሞ በጣም ሰልፈር ያላቸው ምግቦች ለምሳሌ ልክ እንደ ሽንኩርት አይነት ምግቦች በጣም አብዝተን የምንመገብ ከሆነ አንዳንዴ ጭንቅላት ላይ ሽታ ሊያመጣ ይችላል ማለት ነው። ከዛ በተጨማሪ ደግሞ የጭንቅላት በሽታዎች ለምሳሌ ልክ እንደ ሶሪያስስ፣ ፎሮፎር አንዳንዴም ደግሞ ቆሮቆር ጭንቅላት ላይ ሽታ ኦር ጠረን እንዲመጣ የማድረግ ነገር ይኖራቸዋል። ስለዚህ መፍትሄው ምንድን ነው ካል የመጀመሪያ የሚሆነው ቶሎ ቶሎ መታጠብ ነው። ይህ ለምን ያግዘናል? ጭንቅላታችን ላይ የሚከማቹትን ሴበም ወይም ወዝ ብሎም ደግሞ ዴድ ስኪን የሞተ ቆዳዎችን ቶሎ ቶሎ ከቆዳችን በማስወገድ እነዚህ ባክቴሪያዎችና ፈንገሶች የማደግ እድላቸውን ይቀንስልናል። ይህንን እያደረግን ለውጥ የማይኖረው ከሆነ ደግሞ ለፈንገስ ተብሎ የተዘጋጁ ሻምፖዎች አሉ። እነሱን ፀጉራችንን ስንጠቀም አብረን በመጠቀም የፈንገሶቹን ባክቴሪያዎችን ቁጥር በተቻለ መጠን መቀነስ እንችላለን።